ተከታዮች በዚህኛው ማስተማሪያ ኢንስትሩመንት ላይ በተነጋገርነው ፕሪንሲፕል መሰረት እስኪ እዚህ ጋር ዋናው ከዚህ ከኢንስትሩመንት ጋራ ከመኪና ላይ በወረደው ቶርክ ኮንቨርተር ኮምፖነንት ላይ እስኪ እንዴት እንደሚሰራ እዚህ ጋር ደግሞ ኮምፖነንቶቹን እያንዳንዳቸውን እንመልከታቸው። ለምሳሌ እቺ የምንመለከታት ስቴተር የምንላት ነች። ስቴሽነሪ ሆና የምናገኛት በፓምፕ እና በተርባይን መካከል ላይ የምናገኛት ኮምፖነንት ስትሆን የዘይቱን ዳይሬክሽን ታስቀይሳለች። ቅድም ያልኳችሁ የዘይቱን ዳይሬክሽን አስቀይሳ ለፓምፓችን ፓምፕ ለሚባለው ፓርት የምትሰጥ ማለት ነች። ይሄ ፓምፕ የምንለው ፓርት ደግሞ ምንድነው የሚሆነው? ፊክስድ ከዚህ ከሃውሲንጉ ጋራ ፊክስድ የሚሆን ፓርት ነው። ይሄ በዚህ ብሌዶቹ አማካኝነት ነው ማለት ነው ውስጥ የሚገኘውን ተርባይኑ እንዲሽከረከር የሚያደርግልን ማለት ነው። ስለዚህ እዚህ ጋር ደግሞ የምንመለከተው ይሄ ጥርስ የምትመለከቱ ከፕላይዊሉ ጋራ አታች የሚያደርገው የሃውሲንጉ ፓርት ነው። እሱ ላይ ደግሞ ይሄኛው ፊክስድ ፓርቱ በዙሪያ ይታሰራል። እንደዚህ ፊክስድ ሆኖ የምናገኘዋለን ማለት ነው። ስለዚህ ይሄ ሃውሲንጉ ፓርት ላይ የምናገኘው ይሄኛውን ፓርት የምንለዋለን ፓምፕ ብለን የምንጠራው ሲሆን ኢንተርናሊ በምኑ ነው የፓምፕ የሚሰራው ካልን በእነዚህ ብሌዶቹ አማካኝነት ነው ማለት ነው። በመካከል ላይ እቺ ስቴሽነሪ ሆና የምናገኛት ስቴተር ያልኳችሁ የዘይቱን የተመታበትን ዘይት ተቀብላ መልሳ ለፓምፑ በመስጠት ፓምፑ የበዛ ዙር እንዲኖረውና ተርባይኑ የበዛ ዙር ዘይት እንዲያገኝና ተርባይኑ እንዲመታ የምናደርግበት ኮምፖነንት ስትሆን መልቲፕላይ ቶርክ የምታደርግልን ጉልበት እንዲጨምር የምታደርግልን አውትፑቱ እንዲጨምር የምታደርግልን ማነች ማለት ነው። እቺ ስቴተር የምንላት ነች ማለት ነው። ስቴተሯ ባትኖር ኖሮ በቂ የሆነ ዙር አይኖርም፣ ኮንስታንት የሆነ ዙር ነበር የሚሆነው ማለት ነው። ስለዚህ ስፒድ የሚባል ነገርንም አናገኝም ማለት ነው። በቂ የሆነ እንቅስቃሴ በመኪናችን ውስጥ ላይም አናገኝም ማለት ነው። ስቴተር እነዚህ ምላጮች እነዚህ ብሌዶቿ ምላጭ ሆኑ ማለት ምርት አይኖርም ማለት ነው። ሌላ እዚህ ጋር ደግሞ በኔቸሩ የምትመለከቱት በሃውሲንግ ውስጥ በቤሪንግ ላይ የሚቀመጥ ኮምፖነንት እሱም ልክ እንደዚሁ አይነት ብሌድ ያለው ሲሆን ይሄንን ፓርት ደግሞ ምን እንለዋለን? ፓምፕ ብለን እንጠራዋለን። በኔቸሩ ምን አለው? ስፕላይንስ አለው ማለት ቀጥታ ይሄ ፓምፓችን መጥቶ ዙሪያ ሲታሰር በዚህ ውስጥ ያልፍና ግን ኃይልን ከማን ያገኛል ማለት ነው? ከተርባይናችን ያገኛል ማለት ነው። ስለዚህ ይሄ ምንድነው የሚሰራው ማለት ነው? ይሄ በመካኒካሊ ሲሽከረከር ዘይት አስወጪው ይህንን ተርባይን ዘይቱ እንዲመታ ያደርጋል። እዚህ ውስጥ ያለው ይሄ ደግሞ ምን ያደርጋል ማለት ነው? ሜካኒካል ኢነርጂ ወደ ፍሉድ ኢነርጂ እንዲመረት ያደርጋል። እዚህ ጋር ደግሞ ፍሉድ ኢነርጂውን ወደ ሜካኒካል ኢነርጂ እንደገና ሪኮንቨርት ያደርጋል። ይሄኛው ሪኮንቨርት በማድረግ የሚሰራ ፕሪንሲፕል የሚሰራ ቶርክ ኮንቨርተር ብለን የምንጠራው ነው ማለት ነው። ቶርክ ኮንቨርተር አብዛኛውን ጊዜ የምናገኘው በአውቶሞባይልስ ላይ እና እስከ እርዝ ሙቪ ማሽነሪዎች ላይ ነው ማለት ነው። እና እዚህ ቶርክ ኮንቨርተር ላይ ከምናገኛቸው ቶርክ ኮንቨርተርስ በምን አይነት መንገድ ሊበላሽ ይችላል ስንል አንደኛው አላስፈላጊ አነዳድ ዘይቤ ነው እና ዘይቱን በአግባቡና በሰዓቱ ያለመቀየር ይህን ነገር ያደርጋል ማለት ነው። አደገኛ አላስፈላጊ ቦታ ላይ ፍትጊያ መኪናን ማለት ነው ፍትጊያ መፍጠር፣ ማሽነሪዎች ላይ ደግሞ አላስፈላጊ ግፊት አላስፈላጊ መሬትን ላይ አላስፈላጊ ግፊት ማድረግ የአሰራርና የአነዳድ ዘይቤ አለማመጣጠንና በዚህ ኮንዲሽን ላይ ቶርክ ኮንቨርተር ሊበላሽ ይችላል። ያን ጊዜ ቶርክ ኮንቨርተር ልክ እንደ ቀላል እንደ ማኑዋል ትራንስሚሽን ላይ እንደ ክለች እንደሚያልቀው ሁሉ ቶርክ ኮንቨርተርም በውስጥ ያሉት እነዚህ ብሌዶች ይበላሉ፣ ምርት ይቋረጣል ማለት ነው። አድማጮቼ፣ ተከታዮቼ እነዚህ ሶስቱ ኮምፖነንቶች የቶርክ ኮንቨርተሩ አካል ናቸው ማለት ነው። ይህ ማለት በዚህ ጋር በማስተማሪያ ላይ በእነዚህ ማስተማሪያ ኮምፖነንት ላይ ያለው ፕሪንሲፕል እዚህ ውስጥ ፍሉዱ ይህንኑ ኦፕሬሽን ያከናውናል ማለት ነው። ታንኪዩ